ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? ዓለም አቀፋዊ ታላላቅ የጂኦፖለቲካ ለውጦችንና ክስተቶችን በዝርዝር እንመለከታለን። አድማጮቻችን በተጨማሪም ከፋርስ ባህረ ሰላጤ አስጨናቂ ወታደራዊ ፍጥጫ እስከ ምስራቅ አውሮፓው ታሪካዊ የድሮን ውጊያ ያሉ አዳዲስ ሰበር መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ስትቆዩ በትንታኔ የምትሰሙት ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። በቅድሚያ በመካከለኛው ምስራቅ መሪዎች ጥያቄ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት አገዱ። በኩለ ሌሊት በተሰማ አስገራሚ መረጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ያቀዱትን ሰፊ ወታደራዊ ጥቃት ማራዘማቸውን አስታውቀዋል። ይህ ውሳኔ የተላለፈው ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤሚሬቶች መሪዎች የቀረበላቸውን ከፍተኛ ግፊት ተከትሎ ነው። እነዚህ የቀጠናው መሪዎች የአሁኑን ቀጠናዊ ጦርነት በቋሚነት ለማቆም ቴህራን አዲስ የሰላም ሐሳብ ማቅረቧን ለዋይት ሃውስ አሳውቀዋል። ቀደም ሲል የታቀደው የአሜሪካ ጥቃት ላለፉት ሳምንታት በከረረው ውጥረት ምክንያት የኢራንን ቁልፍ ወታደራዊ ተቋማት ኢላማ ያደረገ ነበር። ፕሬዚደንት ትራምፕ በማህበራዊ ገጻቸው ላይ እንዳሰፈሩት እውነተኛ ድርድር እንዲካሄድ እድል ለመስጠት ሲሉ ጥቃቱን ለ2 ወይም ለ3 ቀናት ለማዘግየት ተስማምተዋል። ይሁን እንጂ ንግግሮቹ የማይሳኩ ከሆነ የአሜሪካ ወታደራዊ ኃይል በማንኛውም ቅጽበት ሙሉ ጥቃት ለመሰንዘር ዝግጁ መሆኑን አጽንኦት ሰጥተዋል። የምዕራባውያን የስለላ ባለስልጣናት ግን በኢራን ላይ አዲስ የሰላም ሐሳብ ጥርጣሬ አላቸው። የመጀመሪያዎቹ ሪፖርቶች እንደሚያሳዩት ሰነዱ ቴህራን የዩራኒየም ማበልጸግ ፕሮግራሟን እንድታቆም የሚያሳይ ምንም አይነት ግልጽ ቁርጠኝነት የለበትም። ዋሽንግተን ማንኛውንም ቋሚ ማዕቀብ ከማንሳቷ በፊት ኢራን በአሁኑ ጊዜ ያከማቸችውን ከፍተኛ የበለጸገ ዩራኒየም እንድታስረክብ መጠየቋን ቀጥላለች። አድማጮቻችን ከዚሁ ከሀገረ ኢራን ጋር ተያይዞ ኢራን ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር እያጠናከረች ነው ተባለ። ዲፕሎማሲያዊ ንግግሮች እየተካሄዱ ባለበት በአሁኑ ወቅት ኢራን በዓለም አቀፍ ንግድ ላይ ያላትን ወታደራዊ ቁጥጥር በከፍተኛ ሁኔታ እያጠናከረች ነው። የቴህራን አገዛዝ በሆርሙዝ የባህር ወሽመጥ በኩል የሚያልፉትን ማንኛቸውንም እንቅስቃሴዎች ለመቆጣጠር የፋርስ ባህረ ሰላጤ የባህር ወሽመጥ ባለስልጣንን በይፋ መስርቷል። ይህ እርምጃ በዓለም አቀፍ የባህር ሕግ መሰረት ሕጋዊ መሆኑንና አካባቢውን በኢራን የባህር ክልል ስር እንደሚወድቅ ገልጻለች። ይህ አዲስ ክስተት በዓለም አቀፍ የንግድ መርከቦችና በዲጂታል መሰረተ ልማቶች ላይ ከፍተኛ ስጋት ፈጥሯል። የኢራን መንግስት መገናኛ ብዙሃን አዲሱ ባለስልጣን በንግድ መርከቦች ላይ ጥብቅ የፍቃድ ቁጥጥርና ከፍተኛ ክፍያዎችን ሊጥል እንደሚችልም አስጠንቅቀዋል። ከዚህም በላይ ቴህራን በባህር ወሽመጥ ስር የተዘረጉትን ግዙፍ የፋይበር ኦፕቲክ የኢንተርኔት ኬብሎች ለመቆጣጠር ወይም ለማደናቀፍ እየዛተች ነው። የዩናይትድ ስቴትስ ወታደራዊ ኃይል ይህንን ህገወጥ እገዳ በማለት የጠራውን እርምጃ በንቃት እየተቃወመ ይገኛል። የአሜሪካ ማዕከላዊ እዝ እንዳረጋገጠው ከሆነ የባህር ኃይል ክፍሎቹ የንግድ መርከቦችን ከኢራን እገታ ለመጠበቅ ሲሉ በደርዘን የሚቆጠሩ መርከቦችን አስቁመዋል ወይም መስመራቸውን አስለውጠዋል። የዓለም ገበያዎች ይህንን የውሃ መስመር በቅርበት እየተከታተሉት ሲሆን ማንኛውም አይነት መስተጓጎል በዓለም አቀፍ የነዳጅና የማጓጓዣ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላልም ተብሏል። ወደ እስራኤል ጉዳይ ስናመራ የእስራኤል ባህር ኃይል ወደ ጋዛ ያመራ የነበረውን የዓለም አቀፍ እርዳታ መርከብ በቁጥጥር ስር አዋለ። የእስራኤል ባህር ኃይል ዓለም አቀፍ የእርዳታ መርከቦችን ማቆሙን ተከትሎ በምስራቅ ሜዲትራኒያን ባህር ላይ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ይህ የግሎባል ሱሙድ ሰብአዊ እርዳታ መርከብ በዓለም አቀፍ ውሃ ላይ እየተጓዘ ሳለ በእስራኤል የባህር ኃይል ልዩ ኮማንዶዎች ተከቧል። ይህ በንቅናቄ አክቲቪስቶች የተመራው ተልእኮም ለረጅም ጊዜ የተጣለውን የባህር እገዳ በመስበር በቀጥታ ለጋዛ እርዳታ ለማድረስ እየሞከረም ነበር ተብሏል። የእስራኤል አየር ጥቃት በሊባኖስ የሚገኘውን ከፍተኛ የእስላሚክ ጂሃድ አዛዥ ገደለ። በእስራኤል ሰሜናዊ ድንበር ላይ ያለው ግጭት ከተለመደው የጦር ግንባር አልፎ እየተስፋፋ ይገኛል። የእስራኤል መከላከያ ሰራዊት ባለፈው ሳምንት መጨረሻ በሊባኖስ ግዛት ውስጥ ጥልቅ የሆነ ትክክለኛ አየር ጥቃት መፈጸሙን አረጋግጧል። ይህ ወታደራዊ እርምጃ የፍልስጤም እስላሚክ ጂሃድ ንቅናቄ ከፍተኛ አዛዥ የሆነውን ዋኤል ማህሙድ አብደል ሐሊምን
ኢላማ በማድረግ የገደለ ነበር። ጥቃቱ የተፈጸመው በሰሜን ምስራቅ ሊባኖስ በሚገኘው በታሪካዊቷ ባልቤክ ከተማ አቅራቢያ በቤቃ ቫሊ ውስጥ ነው። የእስራኤል የስለላ ድርጅት ሐሊምን ከሊባኖስ ምድር ለተሰነዘሩት የሮኬት ጥቃቶች ዋና ስትራቴጂስት መሆኑንም ለይቷል ተብሏል። የእስራኤል የስለላ ድርጅት ሐሊምን ከሊባኖስ ምድር ለተሰነዘሩት የሮኬት ጥቃቶች ዋና ስትራቴጂስት መሆኑን ከለየ በኋላ ነው የመተው ተብሏል። ዩክሬን የሞስኮን ክልል ስጋት ላይ የጣለ ከፍተኛ የድሮ ጥቃት ሰነዘረች። አድማጮቻችን ትኩረታችንን ወደ ምስራቅ አውሮፓ ስናዞር ዩክሬን የሞስኮን ክልል ስጋት ላይ የጣለ ከፍተኛ የድሮን ጥቃት ሰንዝራለች ተባለ። ወደ 600 የሚጠጉ የዩክሬን የጥቃት ድሮኖች በሌሊት የተሰማሩ ሲሆን በ14 የተለያዩ የሩሲያ ክልሎች ላይ ጥቃት ፈጽሟል ተብሏል። ይህ የድሮን ማዕበል ቁልፍ መሰረተ ልማቶችን ኢላማ በማድረግ በመቶዎች የሚቆጠሩ ኪሎሜትሮችን ወደ ሩሲያ ግዛት ዘልቆ ገብቷል። የሩሲያ መከላከያ ሚኒስቴር የአየር መከላከያ ስርዓቱ አብዛኞቹን ድሮኖች በጥቁር ባህር በክሬሚያና በድንበር አካባቢዎች ማክሸፉን አስታውቋል። ይሁን እንጂ ቢያንስ 80 የሚሆኑ ድሮኖች በከፍተኛ ሁኔታ ወደ ተጠበቀው የሞስኮ አየር ክልል ዘልቀው መግባት ችለዋል። በደረሰው ከፍተኛ ፍንዳታና ፍርስራሽ ቢያንስ 4 ሰዎች ሲሞቱ ሌሎች ደርዘን የሚሆኑ ቆስለዋል። እንዲሁም በመኖሪያ ቤቶች ላይ ጉዳት ደርሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአጸፋ እርምጃውን ያረጋገጡ ሲሆን በአገር ውስጥ የድሮን ቴክኖሎጂ የሩሲያ መከላከያ በተሳካ ሁኔታ እየሰበረ መሆኑን ገልጸዋል። ዋሽንግተን በኩባ ላይ የምትጥለውን ሁለተኛ ደረጃ ማዕቀብ በከፍተኛ ሁኔታ አሰፋች። በምዕራቡ ንቅፈ ክበብ ዩናይትድ ስቴትስ በሃቫና መንግስት ላይ የምታደርገውን የኢኮኖሚ ጫና በከፍተኛ ሁኔታ ጨምራለች። የትራምፕ አስተዳደር ከኩባ መንግስት ጋር የንግድ ሥራ በሚሰሩ የውጭ አካላት ላይ ያነጣጠረ አዲስ ጥብቅ አስፈጻሚ ትዕዛዝ አውጥቷል። ይህ ትዕዛዝ በአሜሪካ የውጭ ጉዳይና የገንዘብ ሚኒስቴር የሚመራ ጥብቅ የሁለተኛ ደረጃ ማዕቀፍ ይፈጥራል። በአዲሱ መመሪያ መሰረት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩባ ወታደራዊ ኃይል በሚመራው ጋኤስ በተባለው ግዙፍ ኩባንያ ላይ አፋጣኝ ማዕቀብ ጥለዋል። የተወደዳችሁ አድማጮች ከቻናላችን ለዕለቱ ያዝናቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።